10,000 ብር ፌስቡክ ላይ ለማስተዋወቅ ይበቃል ብለህ ታስባለህ? ምንድነው የምታስተዋውቀው ነገር የሚለው ይወስነዋል። የምታስተዋውቀው ነገር ሃይ ቲኬት ፕራይስ ከሆነ 10,000 ብር አይበቃም። ሃይ ቲኬት ፕራይስ ስናስተዋውቅ ብዙ ጊዜ ይህንን ገንዘብ የምንጠቀመው ቴስት ለማድረግ ነው። የትኛው ሀገር ማስተዋወቅ አለበት፣ የትኛው ከተማ፣ ምን አይነት ክሬቲቭ፣ ምን አይነት ጽሁፍ እንጠቀም የሚለው ነገር ቴስት ለማድረግ 10,000 ብር ይበቃናል። ሎ ቲኬት ፕራይስ ከሆነ ግን በ10,000 ብርም ማስተዋወቅ እንችላለን። ለምሳሌ ጫማ የምንሸጥ ከሆነ ወይ የኮስሞቲክ ፕሮዳክቶች የምንሸጥ ከሆነ በ10,000 ብር ውጤት ልናመጣ እንችላለን። ከዛ በተጨማሪ ግን ሪል ስቴት እና ወይ መኪና ምናምን ነገር በ10,000 ብር ማስተዋወቅ ይከብዳል። ሁለተኛው ደግሞ የምታስተዋወቀው አላማው ምንድን ነው? ለምሳሌ ብራንድ አዌርነስ ከሆነ አዌርነስ ለመፍጠር የምትፈልግ ከሆነ ይበቃል፣ አዌርነስ ለመፍጠር ብቻ። ነገር ግን 10,000 ብርን ተጠቅመን ለመሸጥ ከባድ ነው ፌስቡክ ላይ ማለት ነው፣ በተለይ ሃይ ቲኬት ፕራይሶች። ሶስተኛ ማተር የሚያደርገው ነገር ደግሞ ምንድነው? የፌስቡክ ላይ ያለህ ኢንጌጅመንት። የፌስቡክ ፔጅህ ከዚህ በፊት ለቀህበታል ወይ ቪዲዮዎች፣ የተለያዩ ኮንቴንቶች ሰርተህበት ሰዎች ፎሎ እያደረጉ ነው ወይ? ገዝተህ አይደለም፣ ፎሎወር ገዝተህ አይደለም። እዛው ላይ የሰራኸው አንተን የሚያምኑ አንተን የሚከተሉ የሚያምኑ ፎሎወሮች አሉ ወይ? እነሱ ካሉ 10,000 ብር ተጠቅመ ልታገኝ ትችላለህ፣ ወይም ደግሞ ሴልስ ልሰራ ትችላለህ። ከዛ ባለፈ ግን በተለይ ሃይ ቲኬት ፕራይስ 10,000 ብር እስከ 20,000 ብር ምናምን እንደዚህ ተመሳሳይ ብሮችን የምንጠቀመው ቴስት ለማድረግ ነው። ፌስቡክ ደግሞ ቴስት ለማድረግ ረጅም ጊዜ ይወስዳል። ቴስት እስኪያደርግ ደግሞ ጊዜ ከሰጠነው በእርግጠኝነት ውጤት እናገኝበታለን። ስለዚህ ትላልቅ ነገሮች የምታስተዋውቁበት ከሆነ እርግጠኛ ሆኜ የምነግራችሁ ሳትፈሩ ፕራይሳችሁን ከፍ አድርጋችሁ ማስተዋወቅ ትችላላችሁ። በጣም የሚገርም ውጤት ታገኙበታላችሁ ከታገሳችሁ ማለት ነው በፌስቡካችሁ።